ሰላም አድማጭ ተመልካቾቻችን፣ በዛሬው ዕለት የኢራንን ታሪክ የማቀርብላችሁ ይሆናል። አብራችሁን ቆዩ። ኢራን በመካከለኛው ምስራቅ የምትገኝ ሀገር ስትሆን በሰሜን በኩል የካስፒያን ባህርና ቱርክምንስታን፣ በሰሜን ምዕራብ በኩል አርሜኒያና አዘርባይጃን ሲያዋስኗት፣ በምዕራብ በኩል ቱርክ ስታዋስናት፣ በምዕራብና በስተደቡብ ምዕራብ በኩል ኢራቅ ታዋስናታለች። በምስራቅ በኩል ደግሞ ፓኪስታንና አፍጋኒስታን ድንበር ይጋሯታል። በኢራን ምዕራባዊ አቅጣጫ የፋርስ ባህረ ሰላጤ እንዲሁም የኦማን ባህረ ሰላጤ በደቡብ በኩል የሚያዋስኗት ሀገር ነች። በኢራን የተለያየ መልክዓ ምድራዊ አቀማመጥ የሚስተዋል ሲሆን በተለይም የዛግሮስ ተራሮችና ሌሎች በርካታ የኢራን ተራራ ሰንሰለቶች የሀገሪቱን ምዕራባዊ እና ደቡብ ምዕራባዊ ግዛቶችን አቋርጠው አስደናቂ ከፍታ ላይ በመውጣት የሀገሪቱን የአየር ንብረትና ውብ መልክዓ ምድራዊ አቀማመጥ ለመቃኘት ተመራጭ ቦታዎች ናቸው። የኢራን ታሪክ በጥንታዊ ኢምፓየሮች፣ ወረራዎችና በዘመናዊ የፖለቲካ ለውጦች የተሞላ ሲሆን በዓለም ላይ ካሉት እጅግ ጥንታዊና ከፍተኛ ተጽዕኖ ፈጣሪ ሀገራት መካከል አንዷ ያደርጋታል። በመካከለኛው ምስራቅና በኤዥያ መስቀለኛ መንገድ ላይ የምትገኘው ኢራን የበርካቶች የዓለም ቀደምት ስልጣኔዎች መገኛ ሆና ያገለገለች እጅግ ሀብታም ሀገር ነች። ይህም የበለጸገና የብዝሃ ባህላዊና ታሪካዊ ቅርሶቿ በሀገሪቱ ውስጥ በብዛት እንዲገኝ አድርጎታል። የኢራን ስልጣኔ አመጣጥ ከጥንታዊ የኢላማዊት ስርወ መንግስት አሁን በደቡብ ምዕራብ ኢራን ውስጥ ከሚገኘው አካባቢ የሚጀምር ነው። ከዘመነ አቆጣጠር በፊት በ6ኛው መቶ ክፍለ ዘመን በአካኢ መኒድ ስርወ መንግስት ስር የፋርስ ኢምፓየር መነሳትን ተከትሎ ኢራን እንደ ትልቅ ዓለም አቀፋዊ ኃይል ደምቃ እንድትወጣ አድርጓታል። በታላቁ ቄሮስ ወይም ሳይረስ ዘግሬት የተመሰረተው የአካኢ መኒድ ኢምፓየር ከባልካን እስከ ኢንዶስ ሸለቆ ወይም የዛሬዎቹ ህንድና ፓኪስታን የሚዘልቅ በታሪክ ከታዩ ከታላላቅ ግዛቶች አንዱ የሆነውን ኢምፓየር መገንባታቸው ነበር። አካኢ መኒድ ኢምፓየር የፐርሺያን ኢምፓየር የመጀመሪያው ስልጣኔ ወይም መሰረት ያስቀመጠ ተብሎ ይቆጠራል። ቄሮስ ከ53 ዓመተ ዓለም ባቢሎንን ድል በማድረግና በመቆጣጠር በአንጻራዊነት ታጋሽና በደንብ የተደራጀ ኢምፓየር መመስረቱ በአስተዳደርና በህግ ላይ ዘላቂ ውርስን ትቶ እንዲያልፍ አድርጎታል። በ330 ዓመተ ዓለም የመቄዶንያው ታላቁ እስክንድር ዳሪዮስ ሳልሳዊን ድል በማድረግ ፋርስን በወረረ ጊዜ ለዘመናት ነግሶ የነበረውን የፋርስ የግዛት የበላይነት ሲያበቃ በአካኢ መኒድ ኢምፓየር ውድቀት በማስከተል ወደ መንግስት መሪነት መምጣት ቻለ። የእስክንድርን ሞት ተከትሎ ኢራን በሲዮሲድ ኢምፓየር ስር ለመውደቅ ተገደደች። ቀጥሎም የፐርሺያን ኢምፓየር 247 ዘመነ አቆጣጠር በፊት ጀምሮ ኢራንን የገዛ ሲሆን እነርሱም ኢራንን ከሮማውያን መስፋፋት በተሳካ ሁኔታ ራሳቸውን ጠብቀው በመከላከል በአካባቢው የበላይ ኃይል ለመሆን ችለው ነበር። በ1979 ዓመተ ምህረት ኢራን በሼህ መሐመድ ራዛን ፓህላቪ የሚመራውን የፓህላቪ ንጉሳዊ ስርዓትን ያፈረሰ እጅግ ገናናው የኢራን አብዮት ያካሄደ ሲሆን አያቶላህ ሩሆላህ ኮሚኒ ስር የኢራን ኢስላማዊ ሪፐብሊክ እንዲመሰረት መንገድ ጠርጓል። ይህ አብዮት በወቅቱ ገዢዎች የሃይማኖት መጨፍለቅን፣ የምዕራባውያን ሀገራት በኢራን የነበራቸው ተጽዕኖ ላይ ያተኮረ ሲሆን ተቋሙን የማህበራዊ ኢኮኖሚያዊ እኩልነትና የፖለቲካ ለውጥ ፍላጎትን ጨምሮ በተለያዩ ምክንያቶች የተነሳ ነበር። ኢራን ከንጉሳዊ አገዛዝ ወደ ዲሞክራሲያዊ መንግስት ስትሸጋገር የሀገሪቱ ጠቅላይ መሪ የመጨረሻውን የፖለቲካና የሃይማኖት ስልጣን አጣምሮ ሲይዝ የኮሚኒ ወደ ስልጣን መምጣትን ተከትሎ በኢራን ታሪክ ውስጥ አሁንም ድረስ የዘለቀውን ትልቅ ለውጥ አምጥቶ አልፏል። አብዮቱ በኋላ ኢራን በሀገሪቱ መሰረተ ልማትና ኢኮኖሚያዊ እንቅስቃሴ ላይ ትልቅ ተጽዕኖ ያሳደረውን ከ1980 እስከ 1988 የዘለቀው የኢራን ኢራቅ ጦርነትን ጨምሮ ከፍተኛ ፖለቲካዊና ማህበራዊ ክስተቶችን አስተናግዳለች። ጦርነቱም በመቶ ሺዎች ለሚቆጠሩ ኢራናውያንና ኢራቃውያን ሞት ምክንያት ሆኗል። ኢራን በአካባቢው ጠንካራ የባህልና የፖለቲካ ተጽዕኖ በመፍጠር በመካከለኛው ምስራቅ ሀገራት ምዕራባውያንን በመገዳደር ትታወቃለች። በቀጠናውም በሊባኖስ ከሚገኘው ሄዝቦላህ እስከ የመን ሀውቲ አማጽያን፣ ከጋዛ ሰርጡ ሐማስ እስከ ሶሪያው ተቃዋሚዎች ድረስ በመደገፍ ስሟ ይነሳል። የኢራን የፖለቲካ ስርዓት ከ1979ኙ የእስልምና አብዮት በኋላ የተመሰረተ የቴዎክራሲና የዲሞክራሲ አካላትን በአንድ ላይ ያጣመረ ልዩ ፖለቲካዊ መዋቅር አላት። ኢራን በይፋ በሺዓ እስልምና መሪዎች የምትመራ ቴዎክራሲያዊ ሪፐብሊክ ሀገር ነች። በስርዓቱ ቁንጮ ላይ የጦር ኃይሉን፣ የፍትህ አካላትና የመንግስት ሚዲያዎችን ጨምሮ ቁልፍ ተቋማትን የሚቆጣጠረው ከፍተኛ መሪ ወይም አያቶላህ ናቸው። በአሁኑ ጊዜ
የኢራን ከፍተኛ መሪው አያቶላህ ሰኢድ ሙጂታባ ሁሲኒ ካሃሚኒ ወይም በአጭር ስማቸው ሙጂታባ ካሃሚኒ ናቸው። የኢራን ኢኮኖሚ በከፍተኛ ደረጃ በነዳጅና በተፈጥሮ ሀብት ክምችት ላይ የተመሰረተ ነው። ኢራን በዓለማችን ሁለተኛው ትልቅ የተፈጥሮ ጋዝ አቅርቦት ያላት ሀገር ስትሆን በተጨማሪም በዓለማችን ሶስተኛዋ የተረጋገጠ የነዳጅ ሀብት ክምችት ያላት ሀገር ነች። ኢራን ከ85 ሚሊዮን በላይ የህዝብ ቁጥር ያላት ሲሆን ይህም በመካከለኛው ምስራቅ ከፍተኛ የህዝብ ቁጥር ካላቸው ሀገራት ውስጥ አንዷ ያደርጋታል። በኢራን ውስጥ እስልምና ቀዳሚው ሃይማኖት ሲሆን የሺአ እስልምና ደግሞ የመንግስት ሃይማኖት ተደርጎ ይወሰዳል። ሆኖም የሱኒ ሙስሊሞች፣ ዞራስትሪያን ሃይማኖት ተከታዮች፣ የኦርቶዶክስ ክርስቲያን እና የአይሁድ ማህበረሰቦችን ጨምሮ የተለያዩ ሃይማኖታዊ ልማዶችና ወጎችንም በስፋት ይተገብራሉ። ኢራኖች በመካከለኛው ምስራቅ በልዩ ታሪክና ባህል በተቀረጸው ማንነታቸው እጅጉኑ ይኮራራሉ። ሺህ ዓመታት በዘለቀውና በአንድ ወቅት ዓለምን በገዛው ስልጣኔያቸውም ይታወቃሉ። ፋርሲ ቋንቋ ደግሞ ይህንን የታሪክ ወግ፣ ሃይማኖትና የሥነ ጽሑፍ የካበተ ባህላቸውን ቁልጭ አድርጎ ይተርክላቸዋል። እንደነ ሐፊዝ ጃላል አልዲን ሩሚ፣ ሻምስ ታብሪዚ እና ኦማር ከሃያም ፋርስኛን ተቀኝተውበታል። ዘመን ተሻጋሪ ስራዎቻቸውም አሁን ድረስ በበርካታ ቋንቋዎች ተተርጉመው ይነበባሉ። የጥንቷ ፋርስ ግጥሞች፣ የሙዚቃ ዝግጅቶችና የኪነ ህንፃ አሰራሮቿ ለዘመናት ተከብረውም ኖረዋል። እንደ ካሊግራፊ፣ ትናንሽ ስዕላትና ማራኪ የወለል ምንጣፎች፣ ሽመና የመሳሰሉ ጥንታዊና ባህላዊ የፋርስ ጥበቦች ዛሬም ድረስ ኢራናውያን ዘንድ በስፋትና በጥራት ይሰራሉ። የጥንት ኢራናውያን አሳቢዎች በሕክምና እና በፍልስፍና ላይ እጅግ የጎላ ተደማጭነት ያላቸውን ጽሑፎች የጻፉ ሲሆን አልጀብራን የፈጠረው መሐመድ ኢብን ሙሳ አልኳሪዝሚ የተባለ ኢራናዊ የሂሳብ ሊቅ ነበር። ኢራን 28 በዩኔስኮ የዓለም ቅርስነት የተመዘገቡ ቦታዎች ያሏት ሲሆን ይህም ኢራንን በዩኔስኮ በዓለም ቅርስ እጅግ በርካታ የባህል ቅርስ ካሏቸው 10 ሀገራት ውስጥ አንዷ እንድትሆን አድርጓታል። ኢራን ውስጥ መታየት ካለባቸው ታዋቂ የመስህብ ስፍራዎች ውስጥ ፐርሰፖሊስ ተጠቃሽ ነው። ይህ ድንቅ የመስህብ ቦታ ጥንታዊው የአካ አማኒድ ኢምፓየር ዋና መናገሻ የነበረ ሲሆን የተባበሩት መንግስታት የትምህርት፣ የሳይንስ እና የባህል ድርጅት ዩኔስኮ በዓለም ቅርስነት ቦታ የተመዘገበ ነው። ፐርሰፖሊስ፣ ኔት ኦፍ ኦል ኔሽን እንዲሁም ዘ ሆል ኦፍ 100 ኮለመን የተሰኙ የመስህብ ስፍራዎችን ጨምሮ በአስደናቂ ጥንታዊ ፍርስራሾች በስፋት ይታወቃል። ፐርሰፖሊስ ከታላላቅ የፋርስ ኢምፓየር ቅርሶች በታላቅነቱና በውስብስብ ታሪኩ በስፋት ይታወቃል። ሌላው የቱሪስት መዳረሻ ቦታ የሆነችው ኢስፋሃን ናት። ለበርካታ ጊዜ የዓለም ግማሽ ተብላ የምትጠራው ኢስፋሃን በአስደናቂ የኪነ ህንፃ ውበቶቿ፣ በደማቅ ባዛሮቿ እንዲሁም በበለጸጉ ባህላዊ ቅርሶቿ የምትታወቅ ውብና ጥንታዊ ከተማ ናት። በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበው ኢማም ስኩዌር ወይም የኢማም አደባባይ በከተማዋ እምብርት ላይ የሚገኝ ሲሆን ዙሪያዋን ውብና ማራኪ በሆኑ መስጊዶች፣ ቤተ መንግስቶችና ባህላዊ ቅርሶች የተከበበች ናት። ከታዋቂው የሻሃን መስጊድ፣ ከሸህሎት ፎላ መስጊድ እንዲሁም ከአሊ ካፑ ቤተ መንግስት ጋር ተዳምረው የጥንቱን የፋርስን የኪነ ህንፃ ውበት ቁልጭ አድርገው የሚያሳዩ ሕያው ምስክር ናቸው። ሌላው በኢራን በቱሪስቶች በብዛት የሚጎበኘው ሽራዝ የተሰኘው የመስህብ ስፍራ ተጠቃሽ ነው። የባለቅኔዎች መገኛ፣ የመልካም ውል መጥመቂያ እንዲሁም የጽጌረዳዎች ከተማ በመባል ትታወቃለች። ሽራዝ በታሪካዊ ቦታዎቿ፣ በሚያማምሩ የአትክልት ስፍራዎቿ እንዲሁም በጣፋጭ የምግብ አሰራሮች ጎልታ ትታወቃለች። ሮዝ መስጊድ በመባል የሚታወቀውና የናስር አልማልክ መስጊድ የፋርስ የሥነ ህንፃና የመስታወት ስራዎች አስደናቂ ምሳሌ ነው። ከኢራን ታላላቅ ባለቅኔዎች አንዱ የሆነው የሐፊዝ የመቃብር ስፍራ መገኛም ስትሆን ለብዙ ኢራናውያንም የጉብኝትና የጉዞ መዳረሻ ስፍራ ነች። ሌላው በኢራን በቱሪስቶች በብዛት የምትጎበኘው የመስህብ ስፍራ ማሻድ የተሰኘችው ቦታ ናት። ለሺአ ሙስሊሞች የተቀደሰች ውብ ሃይማኖታዊ ከተማ ተደርጋ የምትቆጠረው ማሻድ በዓለም ላይ ከሚገኙ እጅግ አስደናቂና አስደማሚ የሀጂ የጉዞ መዳረሻ ስፍራዎች አንዱ የሆነው የኢማም ሬዛ ሻራይን መገኛ ነች። የቤተ መቅደሱ ውስብስብ የወርቅ ጉልላቶች፣ የጥበብ ስራዎች፣ የሚያማምሩ የአትክልት ስፍራዎችን የሚያሳይ ድንቅ የኪነ ህንፃ ስፍራም ነው። እነዚህ ዋና ዋና በኢራን የሚገኙ ስፍራዎች ይሁኑ እንጂ በዋና ከተማዋ በቴህራን በርካታ ውብና ማራኪ፣ አስደማሚና አስደናቂ የሆኑ የቱሪስት መዳረሻ ቦታዎች ይገኛሉ። ከእነዚህ ውብ ስፍራ ቦታዎች ውስጥ ዘግሬት ባዛር ኦፍ ቴህራን የተሰኘው ቦታ ተጠቃሽ ነው። በቴህራን ውስጥ ውብ
ውብ የሆኑ የቱሪስት መዳረሻ በመሆን ስሙ የሚጠራው ዘግሬት ባዛር ኦፍ ቴህራን ነው። ቱሪስቶች ወደዚህ ባዛር በመግባት አስደናቂ የሆኑ ባህሎችን በመጎብኘት አይረሴ ጊዜን ያሳልፉበታል። ይህ የባዛር ቦታ 6 ማይል ወይንም 10 ኪሎ ሜትር ገደማ አስደናቂና ማራኪ የሆነ የመጓጓዣ ኮሪደር የተሰራለት ሲሆን ቱሪስቶች ለሰዓታት ያህል በዚህ ኮሪደር ላይ ጎራ እያሉ የኢራንን ባህል ቅርጻ ቅርጽ አልባሳት እየጎበኙ ዘና ይላሉ። በባዛሩ ውስጥ አስደናቂ የሆኑ የተለያዩ የኢራንን የካበተ ታሪክና ልዩ የሆነ የዕደ ጥበብ ስራዎችን የያዘ ነው። በመካከለኛው ምስራቅ ውስጥ በጥንታዊነቱ እና በጥልቅነቱ የሚታወቀው ይህ ዘግሬት ባዛር ኦፍ ቴህራን የኢራን የዕደ ጥበብ ውጤቶች፣ ባህላዊ ጨርቃጨርቆች፣ ቅመማ ቅመሞች በስፋት ይቀርቡበታል። ይህ ባዛር ለሱቅ ሽያጭና ለሸመታ ብቻ የተዘጋጀ ሳይሆን ለቱሪስቶች መዳረሻ፣ የባህል ማዕከል፣ የአካባቢው ማህበረሰብ መገናኛና ሻይ ቡና የሚባባሉበት ቦታ ጭምር ነው። ሌላው በቴህራን በቱሪስቶች በብዛት የሚጎበኘው ስፍራ ናሽናል ጂኦለሪ ትሬዠሪ የተሰኘው ቦታ ተጠቃሽ ነው። ቱሪስቶች በብዛት የሚጎበኙት ይህ የመስህብ ስፍራ የኢራንን የካበተ ባህልን ቅርስ የያዘ ነው። በዚህ ናሽናል ጂኦለሪ ትሬዠሪ ውስጥ ለበርካታ ክፍለ ዘመናት ሲሰበሰቡ የነበሩ የኢራናውያን ውድ ሀብቶች፣ አስደናቂ የሆኑ ታሪካዊ የጥበብ ስፍራዎች የሚገኙበት ነው። በዓለም ላይ ውብና ማራኪ የሆኑ የጌጣጌጥ ማስቀመጫ ቦታዎች ውስጥ አንዱ እንደሆነ የሚነገርለት ናሽናል ጂኦለሪ ትሬዠሪ የበርካታ ቱሪስቶችን ቀልብ የሚስብ ቦታ ነው። በዚህ ቤተመዘክር ውስጥ የንጉሳውያን መገልገያ ቁሳቁሶች፣ አልባሳት፣ የተለያዩ ውድ ሀብቶችና ጌጣጌጦች የሚገኝበት ሲሆን በዋናነትም ከወርቅና ከተለያዩ ውድ ማዕድናት የተሰራ ዘውድ፣ ከአልማዝ የተሰሩ ጎራዴዎች፣ ከኤምራልድ የተሰሩ የተለያዩ ቁሳቁሶች መገኛ ነው። ሌላው በቴህራን በቱሪስቶች በብዛት የሚጎበኘው ሽራይን ኦፍ ኤማዛድሃላህ የተሰኘው መስጊድ ተጠቃሽ ነው። ሰላማዊ እና ለመንፈሳዊ አርምሞ ተመራጭ የሆነ ቦታ ሲሆን በተለይም በቴህራን ውስጥ ከሚታዩ ሁካታና ጋጋታ ተነጥሎ የተረጋጋ መንፈስን ለማደስ የኢማም ማዛዳህ ሳላህ መስጊድ ተመራጭ ነው። ይህ መስጊድ ከአስደናቂው የታጅሪሽ ባዛር እምብርት ላይ ይገኛል። በኢራን እጅግ ውብ እና ማራኪ እንዲሁም ታሪካዊ መስጊድ እንደሆነ ይነገርለታል። ይህ መስጊድ ከተገነባ ከ700 ዓመት በላይ ሆኖታል። ሌላው በቴህራን በቱሪስቶች በብዛት የሚጎበኘው ኢራን ናሽናል ሙዚየም ተጠቃሽ ነው። በቴህራን ውብና ማራኪ የቱሪስት መዳረሻዎች ውስጥ የኢራናውያንን ባህልና ታሪክ አቅፎ የያዘው ይህ የኢራን ናሽናል ሙዚየም ወይም የኢራን ብሔራዊ ቤተ መዘክር ነው። ይህ ሙዚየም ላለፉት 5000 ዓመታት ያህል የኢራንን ታሪክ፣ ቅርስ፣ ቁሳቁስ ሰብስቦ የያዘ ሲሆን አጠቃላይ በሙዚየም ውስጥ ከ300,000 በላይ የተለያዩ የቅርስ ስብስቦች ይገኙበታል። የኢራንን የተለያዩ ቅርሶችን ከቅድመ ታሪክ እስከ እስልምና ዘመን ያሉ ውብና ማራኪ ቅርሶችን አቅፎ የያዘ ነው። በዚህ ሙዚየም ውስጥ እጹብ ድንቅ የሆኑ በስነ ቁፋሮ የተገኙ የጥበብ ስራዎችንም መጎብኘት ይቻላል። ኢራን ውስጥ በርካታ የቱሪስት መዳረሻ ቦታዎች ይገኛሉ። እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ብቻ 6 ሚሊዮን የውጭ ሀገር ጎብኚዎች ኢራንን በተለይም ቴህራንን ጎብኝተዋል። ኢራን በዓመት ከቱሪዝም ሀብት ብቻ 6 ቢሊዮን በአማካይ ታገኛለች። አብዛኛው የሀገሬው ገበሬ የሚናገረው የመግባቢያ ቋንቋ ፐርሺያን ነው። ነገር ግን ኢራን ባላት ብዝሃ ባህል ምክንያት ሌሎች የኩርድሽ እና ሉሪን ጨምሮ የተለያዩ የክልል ቋንቋዎችና ቀበሌኛ ዘይቤዎችንም በስፋት ይነገሩበታል። ቱሪስቶች ወደ ኢራን ለጉብኝት ሲሄዱ ኢራናውያንና የኢራን አስጎብኚዎች ኮሆሽ አማዲድ ይሏቸዋል። ኮሆሽ አማዲድ ማለት በፐርሺያን ቋንቋ እንኳን ደህና መጣችሁ ማለት ሲሆን ቱሪስቶች የኢራንን ጉብኝት አጠናቀው ወደ ሀገራቸው ሊመለሱ ሲሉ ኢራናውያን አስጎብኚዎች ኮዳ ሀፌዝ ይሏቸዋል። ኮዳ ሀፌዝ ማለት በፐርሺያን ቋንቋ ደህና ሁኑ ማለት ሲሆን ወደ ኢራን የመሄድ እድል ካጋጠማችሁ ፐርስፖሊስን፣ ኢስፋሃንን፣ ሽራዝን፣ ማሻድን፣ ዘግራንድ ባዛር ኦፍ ቴህራንን፣ ናሽናል ጂኦለሪ ትሬዠርን፣ ሽራይን ኦፍ ኢማም ዛዳህ ሳላህን፣ ኢራን ናሽናል ሙዚየምን እንድትጎበኙ ጋበዝናችሁ። ትሪፕ አድቫይዘር፣ ሎኒ ፕላኔት እና ብሪታኒካ የመረጃ ምንጮቻችን ነበሩ። ስንብቴን እንደ ኢራናውያን በፐርሺያን ቋንቋ ኮዳ ሀፌዝ ብያለሁ። ጤና ይስጥልኝ።